ትግል ይቅር በያማራን ህዝብ ትግል ይቅር በለኝ ይያሉ እንዲገቡ አርጓቸው። እኔም ቤተሰቦች አሉኝ እኮ ነገራችን ላይ ምን ሻዩ እናንተም ጋር ይኖራሉ። ፖሊስ ሆናሉ፣ አድማ በተና ሆናሉ፣ አማራ ናቸው። እነሱ ሰዎች ከቻሉ ወደ ትግሉ ያማራ ህዝብ ይቅር በለኝ ይያለ ወደ ትግል እንዲገባ አርጓቸው። የጦርነት ጎራው ምሽጉ ተንዶ የሰላም ጅምሩ በሰላም ተራምዶ ማየት የሚፈልግ አገራችን አድጋ ሁነኛ ነኝ የሚል እያንዳንዱ ዜጋ በፋኖ አመራሮች ሁላችን እንትጋ አላለሁ። በጣም ነገር ግን ደግሞ ብልጽግና ያደራጃቸው አሃዶች ስላሉ አካባቢያችንን ፈትሸን ማህበረሰባችንን ማገልገል አለብን። የፋኖነት መስፈርቱ የብቻ ነው። ፋኖ ስንሆን ሁለት አደራዎች አሉብን። ታጋዮች ልትይዙት የሚገባ ሁለት አደራዎች አሉብን። አንደኛው አደራ አብሮህ አንድ ሸራ ላይ ሲተኛ የነበረ አንድ ሽርጥ ለሁለት ስትለብስ የነበረ የበላውን በልተህ ያካፈልከው የነበረ ምርጥ ጓደኛ ከእናት ከአባት ልጅ በላይ የምትወደው 3 ክንድ መሬት ተቀብሎብሃል። የሱ አደራ አለብን። አንደኛ አደራችን ሰውነትን እየነዘረህ ስሜት ፋኖነት ሆኖ
ልትገነዘበው የሚገባ 3 ክንድ መሬት የከፈለ መስዋዕትነት የተቀበለ ጓደኛ አለ። የእሱ አደራ ነው የመጀመሪያ አደራችን። በምድር ላይ ላለ እንዳትጨነቁ፣ 3 ክንድ መሬት ለተቀበለው ጓደኛ ተጨነቅ። አደራውን እንዳበላ፣ ህዝብ እንዳታንገላታበት፣ የአማራን ትግል እንዳሸጥበት፣ እንዳትከዳበት፣ መሳሪያ ይዘህ እንዳጠፋበት። ምክንያቱም እሱ መጥፋት አይችልምና፣ እሱ መንቀሳቀስ አይችልምና፣ የማይነቃነቀው አፈር ተጭኖታልና። አደራችን የመጀመሪያው ህልውናችንን ለማረጋገጥ 3 ክንድ መሬት ለተቀበሉ ታጋዮቻችን። ሁለተኛ አደራ የመኖርና ያለመኖር የህልውና አደጋ ውስጥ የሆነውን አማራ ለመታደግ አደራ አለብን። ሁለተኛው አደራ ይሄ ነው። በመሬት ላይ 2 አደራዎችን ይዘን የምንታገል የአማራ የቁርጥ ቀን ልጅ አሳረኛው ፋኖ ማለት እኛ ነን። ከነዚህ አደራዎች ውስጥ አንዱን አደራ የካደ የመጨረሻ መግቢያ የማይኖረው ማለት ነው። እሱም መስዋዕትነት የተቀበለውን ጓደኛን አደራ የካድክ መሬት ላይ ያለውን ህዝባችንን እኛ ብንክደው ነፃ ሊያወጣው የሚችል ኃይል አለ። ከዚህ በኋላ የአማራ ትግል ተወደደም ተጠላም ሰማይ ዝቅ መሬት ከፍ ቢል አይቀለበስም። ፋኖ ከማሸነፉ ወደ ኋላ ይሄድ ዓለም አይደለም ምስራቅ አፍሪካ የምትረጋጋው ፋኖ ሲያሸንፍ ብቻ። ኢትዮጵያን ተውት። ምስራቅ አፍሪካ የምትረጋጋው ፋኖ ካሸነፈ ነው። ፋኖ ካላሸነፈ የሚረጋጋ ኢትዮጵያም የለም። ፋኖ ካላሸነፈ የሚረጋጋ ምስራቅ አፍሪካም የለም። ፋኖ ካላሸነፈ ዓለም አትረጋጋም። ዓለም ከአፍሪካ ሀገሮች ከሚገኙት ኢትዮጵያ አንደኛው ሰው። ስለዚህ ይሄን ትግል አደራ መጠበቅ አለብን። ድርጅታችሁን ጠብቁ። ድርጅቱ ስም አይደለም። ድርጅት ማለት ታጋይ ነው። ድርጅት ማለት አመራር ነው። ድርጅት ማለት ህዝብ ነው። ድርጅታችንን የምንጠብቀው አመራሮቻችንን ስንጠብቅ፣ ህዝባችንን ስንጠብቅ፣ ታጋይ እግረኛ ሰራዊታችንን ስንጠብቅ ነው። በዚህ ትግል አመራር የህዝብ አመራር ብለው የድርጅት አመራር የመቶ መሪ ነው። ዋናው የሀገሪቱ ቁልፍ ሚና ያለችው 100 መሪ ላይ ነው። ምክንያቱም አንተ እየመራህ ሂደህ ቦምብ ጥለህ መስዋዕትነት ከፍለህ ከኋላ ያለውን ህዝብ ነፃ የምታወጣው 100 መሪ ነው። ትልቁ ማዕረግ ያለው 100 መሪ ላይ ነው። ትልቁ ማዕረግ ያለው ሻምበል መሪ ላይ ነው። ትልቁ ማዕረግ ያለው ቲም መሪ ላይ ነው። ስለዚህ ሻምበል መሪ፣ ቲም መሪ፣ 100 መሪ የሰራዊት እናት አባት ሻምበል መሪ ናቸው። ከዛ በኋላ ያለው አመራር ምናልባት ሎጂስቲክ እና ተተኳሽ በማቅረብ እናንተ እንድትዋጉ ሊያደርጋችሁ ይችላል። ነገር ግን ሰራዊታችሁን መጠበቅ አለባችሁ። እግረኛውን ሰራዊት ካልተንከባከበ መሪ አይኖርም። እግረኛ ሰራዊት ከሌለ ድርጅት የለም። እግረኛ ሰራዊት ከሌለ ህዝብ አይድንም። ስለዚህ ሰራዊታችንን የመጠበቅ ግዴታ አመራሮች አለባችሁ። ሰራዊታችን ጠፍቶ እንዳይሄድ አመራሮች መጠበቅ አለባችሁ። ይሄንን ማድረግ ከቻልን የአማራን ህዝብ እንደ ህዝብ አክብረን ከሄድን የአማራን የመኖርና ያለመኖር የህልውና አደጋ ለመቀልበስ እየታገልን የነበረውን አሁን ትልቅ ደረጃ ላይ ደርሰናል። እንደ አማራ ፋኖ ብሔራዊ ንቅናቄ አንድ ድርጅት መስርተን ጎንደር፣ ጎጃም፣ ሸዋ፣ ወሎ 4 እዞችን በላይ ቴዎድሮስ አሳምነውና ሚኒሊክ እዝ ተመስርተው የወለጋ ደም የፈሰሰበት 360 አማራ ባንድ ላይ የተቀበረበት ጉርጓድ የነ አንሻን ሰይድ አትግደሉኛ አማራ ነኝ ድምጽ አንድ እዝ ተመስርቷል። አንሻን ሰይድ እዝ ወለጋ ላይ ያለ 4 እዞችን ከአንሻን ሰይድ ጋር 5 እዞችን ይዞ እየተንቀሳቀሰ ያለ የአማራ ፋኖ ብሔራዊ ንቅናቄ ድርጅታችን አለ። ይህን ድርጅት ጠብቀን መሳሪያ ታጥቀናል። ከምን ከክላሽ ጀምሮ እስከ ሞርተር 120 ታጥቀናል። ዙ ታጥቀናል። አብይ አህመድን መማረክ ያቃታነ በሰማይ ላይ የሚወረወርብንን ዱረን ብቻ እንጂ ሁሉንም ማርከን አይተነዋል። የዚህ ድል ባለቤት ስለሆናችሁ እንኳን ደስ ያላችሁ። ፋኖነታችን በዚህ ልክ የታጠቅነው ደግሞ ምንድነው? መጀመሪያ አማራ ልብ ነው የታጠቅነው። መጀመሪያ ክላሽ አልታጠቅንም። መጀመሪያ የታጠቅነው ልብ ነው። ፋኖ የታጠቀው ልብ ነው። ምርኮኛው ብርሃኑ ጁላ የታጠቀው 44 መሳሪያ ነበር። 44ቱንም መሳሪያ ግን ልብ ስለታጠቅነ ማርከነዋል። አብይ አህመድ እስከ ብርሃኑ ጁላ አማራን ትጥቅ ሊያስፈታ መጥቶ አማራ